ዙቤዳ ደራሲ አሌክስ አብርሃም። አልሐምዱሊላሂ ደህና ናት። ልክ ከ8ኛ ክፍል ወደ 9ኛ ክፍል ሳልፍ ደስታ የሚያረገኝን አሳጣኝ። አበድኩ። ልቤ በደስታ ጧ ልትል ደረሰች። የባሰ ደስታዬን ጣራ ያስነካው ጉዳይ ደግሞ ወደ 9ኛ ክፍል ማለፌ ብቻ ሳይሆን 9ኛ ክፍል እንድማርበት የተመደብኩበት ትምህርት ቤት ነበር። ታሪካዊና ታላቁ ወይዘሮ ስህን ትምህርት ቤት። እውነቱን ለመናገር ያኔ ዩኒቨርሲቲ መግባት ራሱ ወይዘሮ ስህን እንደ መግባት አያኮራም ነበር። ሰማያዊ ዩኒፎርሙ፣ ምርጥ መምህራኖቹ፣ የቀለም ቢባል የሙያ እንዳውም ከዛ በፊት የራሱ የሆነ ትልቅ የሙዚቃ ትምህርት ክፍልና ኦርኬስትራ ቡድን ሁሉ ነበረው። ረጅምና ግርማ ሞገስ የተላበሰው ቢጫ ፎቁ ከሩቅ ተጋድሞ ሲታይ ቤተ መንግሥት እንጂ ትምህርት ቤት አይመስልም። እንዲያውም ይህን ሁሉ ዓመት የተማርኩበት ትምህርት ቤት አሁን ከተመደብኩበት ጋር ሳወዳድረው አመዳም ሆነብኝ፣ ኮሰሰብኝ። የሆነ ክላሶቹን ሳያቸው የድሮ ቤት መስሎ ታዩኝ። ሞቲር ሳይን እንዲህ በደስታ ሰክሬ ጓደኛዬ አለአሚንን ረሳሁት። የት ሄደ ፍለጋ ጀመርኩ። አለአሚን ጓደኛዬ ነው፣ አብሮ አደጌ፣ ዝምተኛ ልጅ ነው። ድፍን ተማሪው በዝምታና በጉብዝናው ነበር የሚያውቀው። ትምህርት ቤቱን አካልዬ ሳጣው በትምህርት ቤታችን የኋላ በር ወጥቼ ሁልጊዜ ወደምንባርበት ትንሽ ጫካ ሄድኩ። ብቻውን ተክዞ ተቀምጧል። አቤት አቀማመጡ ሲያሳዝን! ያ ረጅም ቁመቱ እንደ ሳሙሳ ጠቅለል ብሎ ውስጡ የያዘን ምስር ግራ ገባኝ። በዚህ ልዩ ቀን እንኳን አለአሚን ማንም ያዝናል ብዬ አላስብም ነበር። ምን አስተከዘው ግን ካርዱን በአይኔ አይቼዋለሁ። 99 ነጥብ ምናምን ነቅንቆ ነው ያለፈው፣ ያውም ከትምህርት ቤቱ አንደኛ ወጥቶ። ምን ሆንክ አልኩት። ምንም ታዲያ ምን እዚህ ጎለተህ? አፍራ እኮ ወደቀች አለኝ እምባትና ሚስኪን። እኔም እንደ ሳሙሳ እጥፍጥፍ ብዬ አለአሚን ተቀመጥኩ። ጠጋ አለልኝ። በቃ ሁለታችንም የሚኒስትሪ ካርዳችን አንከርፍፈን በትካዜ ቁጭ አልን። ከሩቅ ለሚመለከተን ሰው ካርዱ ወደ 9ኛ ክፍል በጥሩ ውጤት ያለፍንበት መረጃ ሳይሆን ተከፍሎ የማያልቅ ዕዳ እንድንከፍል ከፍርድ ቤት የተሰጠን የትዕዛዝ ወረቀት ይመስል ነበር። ስናሳዝን ደሴ ዕውቀት ጮራ ትምህርት ቤት ጀርባ ጦሳ ተራራ ስር እኔና አለአሚን በትካዜ ተቀምጠን ቀረን። እስካሁን እንደ አፍራህ ትልልቅ አይኖችና እንደ ቲማቲም የቀላ ከንፈር ያላት ሴት አይቼ አላውቅም። ለነገሩ እኔ ትዝ የሚለኝ አይኖቿና ከንፈሮቿ ናቸው እንጂ አፍራህ ውብ የሚል ቃል የማይገልጻት ጉድ ነበረች። ቁመቷ ምዝዝ ብሎ የወጣ ፀጉሯ በስፖርት ፔሬድ ጠቅልላ ካሰረችበት ስትፈታው መቀመጫዋ ላይ የሚደርስ፣ በዚያ ላይ ጥቁረቱ፣ በዚያ ላይ ብዛቱ፣ ጥቁር ፏፏቴ፣ ጥቁር አባይ ሲባል የአፍራህ ፀጉር ይመስለኝ ነበር። እጆቿ፣ እግሯ፣ ኧረ የአፍራህ ቁንጅና በ100 ዓመት አንድ የሚከሰት አይነት ነገር ነው። ወሎ የቆንጆ ሀገር ነው ሲባል አፍራህ ትዝ ትለኝና አቅን እላለሁ። እንዲያውም ወሎ አፍራህን ብቻ ይዞ ከድፍን ኢትዮጵያ ጋር በቁንጅና ቢወዳደር አጠገቡ የሚደርስ ያለ አይመስለኝም። ታዲያ ይህን ሁሉ ቁንጅና ይዘው 7ኛና 8ኛ ክፍል እኛ ክፍል ነው የተማረችው። ይሄን ጉችለን መማራችን ታምር አይደል? በዛ አፍላ እድሜ ኤርታሌ ላይ ጥደው ነው ጓስተ ዳኛቸው የሚባል ሌላ ክላስ የሚማር ጓደኛችን ታዲያ ልክ የእረፍት ሰዓት ደወል ሲደወል እንቅፋት እያዳፋው እየሮጠ እኛ ክፍል ይመጣና አፍራህን እያየ እንዲህ ይለናል። አፍራህ ያለችበት ክላስ አንድ ቀን ብማር አንጎሌ ይከፈት ነበር። ከ100 ነበር የማመጣው። መናፈሻ ውስጥ ሆነ ብርቅዬ ድንቅዬ ፍጥረት እየጎበኘ ቱሪስት ናችሁ። ቱሪስት በኢትዮጵያ ብቻ፣ በደሴ ብቻ፣ በዕውቀት ጮራ ትምህርት ቤት ብቻ፣ በ7ኛ ሲ ክፍል ብቻ የምትገኝ ብርቅዬ ፍጥረት እየጎበኛችሁ። እውነት አለ። አፍራህ እነዛን አይኖቿን አንዴ ስታሳረፍብን ልባችን ከቅቤ የተሰራች መስል ቅልል ደግሞ አይኖቿን ጨፍና የሚሰጠው ነገር አለ። አቤት ሲያምርባት! አፍራህ 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 ይላል ሳቅ ጥሉ። ታዲያ እሷ ጋር ለማውራት ለመቀራረብ የማይጠማ ነው። አፍራህ ወይንሸትና ሰዓዳ አንድ ወንበር ላይ ነበር የሚቀመጡት። እውነቱን ለመናገር አፍራህን አይቼ ዳርና ዳር የተቀመጡትን ወይንሸትና ሰዓዳን ስመለከት ሰው አይመስሉም። ቅሪበል አፍራህን ዙሪያዋን ለመጠበቅ የተገነቡ ግንቦች መስለው ነው የሚታዩ። ለነገሩ ሁላችንም የክላሱ ልጆች የሆን ዙሪያዋን የበቀልን አረም ነገር ነበር የምንመስለው።
አፍራህ የምትባል ጉድ እንድታሳጣን መሃላችን ጥሎብን ምን እናደርግ? 7ኛ ሲ ክፍል ማን አለ ቢባል አፍራህ ብቻ። ሂሳብ አስተማሪያችን ራሳቸው 7 ጥያቄ ከጠየቁ 5ቱ ለአፍራህ። በእርግጥ አፍራህ 5ቱንም አትመልስም፣ ግን ፈገግ ይሉላታል። ግን እኮ እኛ ሀበሾች ብዙዎቻችን እናስመስላለን እንጂ ሴት አናከብርም። የምናከብረው ቆንጆ ሴት ነው። ምስኪን ጓደኛዬ አላሚን ታዲያ ከዚች ታምረኛ ልጅ ፍቅር ያዘው። ያውም የማያፈናፍን ትንፋሽ የማይሰጥ ፍቅር። አላሚን አባቱ ሞቷል፣ እናቱም አቅመ ደካማ ነበሩ። እማማ ከልጃ ለጀነት ይበላቸውና ዛሬ በሕይወት ከትምህርት ቤት መልስ በሶላት ሰዓት መስጊድ ሊሰግዱ የሚገቡ ሰዎችን ጫማ በመጠበቅና በመጥረግ ነበር ራሱንም እናቱንም የሚያስተዳድር። አፍራህን እንዳፈቀራት የነገረኝ በሐሳብ ምንምኖ ሳር ካከለ በኋላ። ሲጀመር አላሚን ዝምተኛ ልጅ፣ አይናገር አይጋገር። አንድ ቀን ታዲያ ከኛ ቤት ሄደን ሳለ እናቴ በጣም ነው አላሚንን የምትወደው። አላሚን አለችው። ስትጠራው እንደዚህ ነው። አቤት አለ። ትምህርት ከበደህ እንዴ አለችው በሐዘን እያየችው። አይ ታዲያ ምን ነው ጭው አልክ? እስቲ አብቹ ጋር ይችን ብሉ ብላ እንጀራ እየጋገረች ስለነበር ትኩስ እንጀራ ላይ በርበሬ ነስነሳ ቅቤ ለቅልቃ ሰጠች። እኔ ላጥ ሳደርገው አላሚን የእንጀራውን አይኖች የሚቆጥር እስኪመስለኝ እንጀራውን በትኩረት እያየ በሐሳብ ጭልጥ አለ። አላሚንን በትኩረት ያየሁት ከዚህ ቀን በኋላ ነበር። እውነትም ጭንቅላቱ ብቻ ቀርቶ ነበር። አንተ ምን ሆነ ነው ወስፌ መሰልክ እኮ አልኩት። እውነቴን ነው፣ ገርሞኝ ነበር። ሰው ሲከሳ እናቱ እንዲህ ቋጥኝ ያክላል እንዴ? ስማ አብቹ፣ ለማንም አትናገርም? የሆነ ሚስጥር ልንገርህ። አልናገርም። ማርያምን በል። ማርያምን ሂዶ ልዛ። እኔ ሚስጥራችን ለሰው ተናግሬ ያውቃለሁ? ተቆጣሁ። እሱማ አታውቅም። ይሄ ግን ሚስጥር አይደለም። እና ምንድን ነው? ሚስጥር ነው አለኝ እየፈራ። ምስኪን ምን መሰለህ፣ አፍራህን እያት ይለኛል። ማታ ማታ ዝም ብላ ትዝ ትለኛለች። አርብ ሲመጣ በጣም ነው የሚጨንቀኝ። ቅዳሜ ሰፈሯ እሄዳለሁ ግን አላያትም። ቅዳሜና እሑድ ግን የት ነው የምትቀመጠው? የሆነ ሌላ ዓለም ላይ የምትኖር ነው የሚመስል። ሰፈሯን ማየት ደስ ይለኛል። ቅዳሜ እና አፍራህ ቤት ፊት ለፊት ያለው ከረምቡላ የሚጫወቱበት ቤት ገብቼ እቆምና ከሩቅ ቤታቸውን እያየሁ አንዳንዴ አባቷ ቀስ እያሉ እየተራመዱ በር ላይ ይንጎራደዳሉ። አባቷን ሳያቸው ዘመዴ ይመስሉኛል። አፍራህ ግን ትናፍቀኛለች። እስከ ማታ እዛው ቁሜ ጠብቃታለሁ። ሌላ ቤት አላቸው መሰለኝ። አትወጣም። ቁርስም ምሳም አልበላም፣ እዛው እውላለሁ። እሁድ ከረምቡላ ቤቱ ስለሚዘጋ የምቆምበት ግራ ይገባኛል። ድንገት ብትወጣና ብታየኝ ብዬ እፈራለሁ። በቃ ዝም ብዬ በመንገዱ እመላለሳለሁ። ግን አላያትም፣ ትናፍቀኛለች። ሲናገር ድምፁ በፍርሃትና ጭንቀት ይርገበገባል። ፍቅር ይዞህ እንዳይሆን። ፍቅር አይደለም ባክህ። እና ምንድን ነው? እኔ እንጃ፣ ፍቅር ነው መሰለኝ። ከዛ ቀን ጀምሮ ወሬው ሁሉ አፍራህ ሆነች። አብቹ ቅድማት ስንማር አፍራህ ያንን ከባድ ጥያቄ ስትመልሰው አልገረምህም ይለኛል። አልመለሰችውም እኮ ተሳስታለች። ባክህ ቲቸር ራሳቸው ነው የተሳሳቱት ይለኛል ኮስተር ብሎ። አፍራህ የማትስ ሊቅ፣ አፍራህ የውበት ጥግ። የውበት እንኳን እውነት ነው። አፍራህ ስታድግ ሳይንቲስት እንደምትሆን ሁሉ አላሚን ይተነብይልኛል። ወይኔ ፍቅር! በተደጋጋሚ ስለ አፍራህ ከመስማቴ ብዛት አፍራህን እኔም ላፈቅራት ምንም አልገባኝም። እውነቱን ለመናገር የዛን ጊዜ ክላስ ውስጥ ከነበርነው 30 ምናምን 10 ምናምኑ በአፍራህ ፍቅር የተለከፈ ነበር። ሂሳብ አስተማሪያችን ጭምር። መቼም ሂሳብ አስተማሪያችን እያካፈሉን እየደመሩን እየቀነሱ እያባዙ ሳያስቧት አይቀሩም። አንዳንዴ ብዙ ብለው መላጣቸው ላይ ላብ ፍጭ እያለ ሲመለከቷት ያሳዝኑኝ ነበር። ወይኔም ያችን አመዳም አግብቼ 5 ልጅ ባልወልድ ኖሮ እያሉ በሚስታቸው የሚቆጩ ይመስለኝ። እኔና አላሚን ወደ ቤት ስንሄድ አፍራህና ጓደኞቿን ከሩቅ በቀስታ ተከትለን ነው። አንድ ቀን ታዲያ አፍራህ ማስቲካ ገዝታ ባናና ማስቲካ ልጣጩን ጥለው ወደ ጓደኞቿ ተቀላቀለች።
እኛ የማስቲካውን ልጣጭ የጣለችበት ቦታ ስንደርስ አለአሚን አስገብግቦ ቢጫውን የማስቲካ መሸፈኛ ወረቀት አነሳው። የሆነ ከባድ ቅርስ ወድቆ ያገኘ ነበር። ለራሴ ማመን እስኪያቅተኝ ለ2 ዓመት አካባቢ የማስቲካውን ልጣጭ በክብር በታላቅ ክብር አስቀመጠ። ለእርሱ ብቻ የሚታይ ስውር ቀለም የአፍራህ ምስል የታተመበት። አለአሚን እንዲሁ ሲሰቃይ ክረምት ገባ። አፍራህን ለ2 ወራት መለየት ለአለአሚን የቁሞት ሆናበታለች። አፍራህ ዓለሙን ሁላ አጨልማ በነፍሱ ሰማይ ብቻዋን የደመቀች ቢሆንም እንደለመደው በዝናብ ሳይቀር ከረምቡላ ቤት እየሄደ እዛው ቆሞ አፍራህን ስትወጣ ለማየት ይጣጣር ነበር። ለ15 ቀናት ጠብቆ አላየት ሊያብድ። ታዲያ በመሃሉ በጣም የምወዳቸው ሼህ ያሲን የሚባሉ ሰውዬ መንገድ ላይ አገኙ። የአለአሚን ቁርአን አስቃሪ ናቸው። አበቹ ደህና ዋልክ? ደህና ዋሉ ሻሃችን፣ አልሐምዱሊላሂ ና እስቲ ወዲህ የማወጋህ አለኝ አሉና ከመንገዱ ወደ ዳር ወስደው እንዲህ አሉ። ጓደኛህ አለአሚን ምን ነክቶት ነው ልጅ? ከቀልቡም አይደለም። ቁርአን ቤትም መምጣት ካቆመ ስንት ጊዜው ተበላሽቷል ይሄ ልጅ። ጭራሽ ዛሬ እዛ ቁማር የሚጫወቱበት ቤት ቆሞ አየሁት። ጓደኛው ነህ አትመክረውም? ኧረ ቀልቡ ደረቀ ብለው ነገሩ። ለአለአሚን አዘው። ማን ያውቃል የልጁን ጉዳት። የዋልንበት ቦታ ሁሉ ያለን እየመሰላቸው ስንቶች በዋሉበት ፈረጁ። አለአሚን አንድ ቀን እየተጣደፈ ቤት መጣ። ከመቸኮሉ ብዛት ድመታችንን በሩ ስር እንደተኛች ጅራቷን ረግጦ አቅሟ በላይ አስጮኻት። አበቹ አይገርምም? የነ አፍራህ ቤት ለካ በሩ እኔ በምቆምበት በኩል አይደለም፣ ከኋላ በኩል በዘይት ቤቱ ጋር ነው። በዛ በኩል ነው የምትወጣው። ሂሂሂሂ ተሸውጄ አለኝ። ሲያወራ በደስታ ፊቱ በርቶ ነበር። ዛሬ በአጋጣሚ በታች በኩል ሲሄድ ከእናቷ ጋር ሆና ፊት ለፊት እንደዚህና እንደዛ በቃ ተያየን። ወላሂ አበቹ ግጥምጥም ነው ያለ። አኡዝ ቢላሂ ልሮጥ ነበር አለና ፍር ብሎ ሳቀ። ድንገት ተነስቶ ቆመና ደግሞ እስኪ እንዲሁኝ እኮ ነው እይቺ እደብራለሁ እንዴ አለኝ። 2 እጆቹን ግራና ቀኝ እንደ ክንፍ ዘርግቶ አንዴ እኔን አንዴ ራሱን ቁልቁል እየተመለከተ አሳዘነ። የአፍራህን ቅንጡ አለባበስና የአለአሚንን የተንሻፈፈ ያረጀችና የወየበች ቪቅርስ ቲሸርት በውስጤ እያሰብኩ ኧረ አይደብርም አልኩት። እንደ ሕፃን እየተፍነከነከ መጥቶ አጠገቤ ኩርምት ብሎ ተቀመጠ። አይገርምም? ከእናቷ ጋር ሆነ በቃ እንደዚህና እንደዛ ፊት ለፊት እንዴት አምሮባታል አበቹ ታያት። ወላሂ ያቺ የምታውቃት አፍራህ አይደለችም። በቃ እንደዚህና እንደዛ እኮ ነው። እጆቹ ይንቀጠቀጣሉ። አይኖቹ የደስታ የሐዘን የኀፍረት የምኞት ብርሃን ይረጫሉ። ፊቱ ላይ ደስታ እንዳደረበት ልሸኝ ወጣሁ። ልንለያይ ስንል አበቹ 2 ብር አለህ እንዴ አለኝ እየፈራ። አለአሚን እንኳን ደፍሮ ብር መጠየቅ የዋሰውን ደፍቶን እንኳን መልሱልኝ ለማለት የሚፈራ ልጅ ነበር። ብር ስለያዝኩ ወደ ቤት ተመልሰን ከእናቴ ተቀብዬ ሰጠሁት። ደስ ብሎት ሄደ። ቆይቼ ስሰማ በአዲሱ የአፍራህ በር በኩል አንድ ሻይ ቤት አለች። ሻይ 50 ሳንቲም ነው። በሰጠሁት ብር ሻይ እያዘዘ ቁጭ ብሎ አፍራህን ሲጠብቅ ነበር። 4ቱንም ቀን ግን አላያትም። እናም ከረምቡላ ቤት አካባቢ ያገኘውን የአፍራህን ሰፈር ልጅ ጠይቆ አፍራህ አዲስ አበባ ለእረፍት እንደሄደችና ትምህርት ሲያልቅ እንደምትመጣ አረዳው። ቀስሙ ተሰበረ። ቢሆንም እና አፍራህ ሰፈር መሄድ አላቆመም። በየቀኑ ያንን ሰፈር ሳይረግጥ አይውልም። ሸርፍ ተራ፣ ትርምሱ፣ ግርግሩ፣ ጫት ተራው፣ መኪናው፣ የደሴ አንደኛ ቀውጢ ሰፈር፣ የሁሉ ግርግር ግን ከአፍራህ አይመልጥም። አፍራህ ብቻዋን የአንድ ትምህርት ቤት ወንዶች ነፍስ የተደረደባት ገቢ አይደለች እንዴ? እሷ ከሌለች ለምን ትሄዳለህ እለዋለሁ። እኔ እንጃ ነው መልሱ። ያሳዝነኛል። አንድ ቀን ደግሞ ቤት መጣና አበቹ ስላልጀምር ነው አለኝ በደስታ ንክንክ ብሎ። የምን ሥራ አልኩት። አይሱዙ መኪና ላይ ረዳትነት። ትቀልዳለህ? ወላሂ እውነቴን ነው።
ከአዲስ አበባ ደሴ የሚመላለስ አይሱዙ ላይ ሳልጀምር ነው። መኪናው ቅዳሜ ወደ አዲስ አበባ ይመጣል። አብሬው እሄዳለሁ። ብታይ ቀላል እኮ ነው ስራው። ፊቱ ላይ ተስፋ ይንቀለቀላል። በቀጫጭን እጆቹ ሸራ ሲጎትት የጎማ ቡልን ሲያጠብቅ አሰብኩት። አላናሚ ትንታጉ ተማሪ። ይሄ ፍቅር ምን አይነት ነው? በእግዚአብሔር አላሜን ገና በመጀመሪያ ጉዞ ከመኪና ላይ ሲወርድ ወድቆ ግንባሩ ተፈንክቶ ክንዱ ተላልጦ መጣ። ሰው ሁሉ እንኳን አላህ አተረፈህ እያለ አዘነለት። እንዲህ ካልተላላጡና ካልተፈነከቱ የልብን ስብራት የመንፈስን መድረቅ አይቶ የማያስታም የለም እንዲህ አለኝ አሮጌ ፍራሽ ላይ እንደተኛ። አንተ አፍራህ ያንን ሁሉ መንገድ አልፋ ነው አዲስ አበባ የሄደችው። እነዛን ተራሮች አይታቸዋለች። ያንን ገደል እያየች ፈርታለች። ደብረ ሲና ምሳ በልታለች። ቆሎም ገዝታ ሊሆን ይችላል። እዛ ጨለማ ዋሻ ውስጥ ስትገባ በፍርሃት ተንቀጥቅጣም ይሆናል። ኦፍ አንጀቴን በላው። ከላይ እንደ ዕቃ ተጭኖ አፍራህ ባለፈችበት መንገድ በማለፍ ምናባዊ ዳኗን ተከትሎ ሲነግር ታየ። ቀስ በቀስ አላምንን ነገሮች ሁሉ ተቀላቀሉበት። አንድ ቀን ትምህርት ቤትና ጭር ያለ በር ላይ ያገኛቸው የትምህርት ቤታችን ጥበቃ ጋሽ ደምሌን ትምህርት መቼ ነው የሚጀምረው አላቸው። ቀጠል አድርገውም ምን አውቄ ብለህ ነው ልጄ አሉት። ቀጠል አድርገውም የኔ ልጅ ኳስ ሲራገጥ ይውላል፣ አንተ ትምህርት ናፍቆህ የወለዱ አባትና እናት ምንኛ ይቆሩ። ሰይ ትቷቸው ወደ ቤት በቃ መረጋገጥ አቃተው፣ ተወዛገረ። 8ኛ ክፍል በተመሳሳይ ለአፍራህ ፍቅሩን ሳይነግራት በየቀኑ እያያት በአይኖቹ ተስፋ ነፍሱን አፋፍቶ አንድ ቀን ለአፍራህ ስጦታ ልሰጣት አስብ አለኝ። ገረመኝ። ወይኔ ፍቅር ጉድለት አይገባው ድህነት እያልኩ ሳስብ አለ አሚን አንድ የ50 ብርና 3 10 ብሮች ከኪሱ አውጥቶ አሳየኝ። ከየት አመጣኸው? ለረመዳን መስጊድ ጫማ ጠርቄ ያጠራቀምኩት እና ለአፍራህ ስጦታ ለመግዛት በድፍን ደሴ ስጦታ መሸጫ ቤት ዞር። ለአፍራህ የሚሆን ስጦታ ጠፋ። ለነገሩ ስጦታው ብቻ አይደለም የጠፋው፣ ስጦታ መስጫ ወኔም ነጠፈ። ይሄው ወደ 9ኛ ክፍል ስናልፍ አፍራህ ወደቀች። አለ አሚን ደግሞ እሷን ጥሎ ማለፉን አራት አድርጎ ጠመደው። ወይዘሮ ሲህን ገባን። ያንን ሰማያዊ ዩኒፎርም ለብሰን የፒያሳ ደረጃ ላይ ተጀንንበት፣ ተኮፈስንበት። በተለይ ያኔ ሌላኛው ሃይስኩል ሆጤ ይባላል። እዛ ይማሩ የነበሩ ልጆች በእኛ ይቀኑ እንደነበር ትዝ ይለኛል። በእርግጥ ከዛ ቀይ ሹራባቸውና አረንጓዴ ካሽመሪ ሱሪያቸው ጋር ሲተያይ እኛ የሲህን ተማሪዎች አምባሳደር ነበር የሚመስለው። የዛሬን ያድርገውና ስንኮፈስ ታዲያ ደረጃችንን እንደ ዶላር እንመነዝረዋለን። የወይዘሮ ስህን 9ኛ ክፍል የሆጤ 12ኛ ክፍል ጋር ሂሳቡ እኩል ነው እያለን ራባቸው ፊታቸው በብስጭት ይቀላል። ቢሆንም ምርጥ ጓደኞቻችን ነበሩ። እኔ ልክ ወደ 10ኛ ክፍል ሳልፍ ደስ የለቀሙ ውድ ጓደኛዬን ከናኖሮ ድቅስቃሱ ብቻውን ትቸው በቃ ከአዳምን ጋር በዛው ተለያየ። ሁልጊዜም ትዝ ይለኝና ምን ሰይጣን እጅ እንደሚይዘው እንጃ ስልክ እንኳን አልደውልለትም። በቃ ተለያይተን ሲቆይ ትዝታውም ራሱን ደበዘዘ። በራሴ የህይወት አዙሪት በራሴ ጓደኞች ተከብቤ አላሚን ምርጥ ጓደኛዬን ከነመኖሩ ረሳሁት። ሰወረተኛ። ወደ ደሴ የተመለስኩት ከ10 ዓመት በኋላ ነበር። የጓደኝነት መንፈሱ ከተማው መግቢያ በር ላይ ቆሞ የጠበቀኝ ይመስል ገና ሸዋ በር ስደርስ አለ አሚንን ከነናፍቆቱ አእምሮዬን ሞላው። በቀጣዩ ቀን እነ አላሚን ቤት ስሄድ እናቱ እንደሞቱ አለ አሚንም የአይሱዙ ረዳት እንደሆነና ሸርፍ ተራ አካባቢ እንደማይጠፋ አንዲት ልጅ ነገረችኝ። የት ነው የማውቀው ብላ በትኩረት እየተመለከተች
ድሮ አውቃታለሁ። የአላሚን ጎረቤት ነበረች። ሸርፍ ተራ ሄድኩ። ትርምሱ በዝቶበታል። አዳዲስ ሕንፃዎች ወረውታል። ጣሊያን በሠራው ጅብሩክ በሚባል የገበያ አዳራሽ ውስጥ ለውስጥ ብዙ አይሱዙ መኪኖች የተደረደሩበት መንገድ ላይ አንዲት ትንሽ ሻይ ቤት በረንዳ ስደርስ ብዙ ወጣቶች ተሰብስበው ጫት እየቃሙ ሞቅ ያለ ወግ ይዘዋል። ጠጋ ብዬ አንዱን አልአሚን የሚባል ልጅ ያውቅ እንደሆነ ጠየቅኩት። ፊት ለፊት ያለ ሌላ ሻይ ቤት ጠቆመኝና ወደዛ ቀና። አልአሚንን አየሁት። ጫቱን በግራ እጁ እንደያዘ በጩኸት ተቀበለኝ። እኔ አላምንም፣ አብቹ እንዳትተው፣ እኔ አላምንም። የአላህ ተቃቀፍን። አልአሚን እንደዛው ክስት እንዳለ ነው። ጥርሱ በጫት በልዟል። ሲያየኝ ትንሽ ተሳቀቀ። ትከሻና ትከሻዬን ይዞ ራቅ አድርጎ ያየኝና የአላህ ብሎ እንደገና አቅፎ ይስመኛል። ተያይዘን እዛው ጅብሩክ ፎቅ ላይ ወዳለ ካፌ ገባን። እንዴት ነህ አሚን ስጠራው እንደዛ ነበር። አልሐምዱሊላህ ደህና ነህ አብቹ? ማሻአላህ አምሮብሃል አለኝ። ትከሻዬን በቀኝ ቸብቸብ እያደረገ እኔ ስላማረብኝ ብቻ አቤት ፊቱ ላይ የነበረው ደስታ። እኔም እንደዛው ሳልሆን አልቀረም። የኔ ግን ስላገኘሁት ምሳ እየበላን የፋጤ ቆጡን አወራን። አልአሚን ትምህርቱን ከ10ኛ ክፍል አቋርጧል። እናቱን ለማስታመም ነበር ያቋረጠው። እናቱ አልተረፉም። ከዛ በኋላ መቀጠል አልፈለገም። እዛው ሸርፍ ተራ የድለላ ሥራ እየሠራ ረዳትነት የሞከረ ያፈጣንና አስገራሚ አእምሮ የነበረው አልአሚን በቃ ይሄው ሆነ ዕጣ ፈንታው። እየፈራው የማይቀረውን ጥያቄ አስከተለ። እኔ የምልህ አፍራህስ አለች? ዝም አለ አልአሚን። እናም ቅሬታ የተቀላቀለ ፈገግታውን እያሳየኝ አልሐምዱሊላህ 2 ቆንጆ ልጆች ወልዳለች፣ እንዴት ያማምራሉ መሰለህ አለኝ። ግራ ገባኝ። ግራ ማጋባቴን አይቶ ካለንበት ፎቅ ላይ አሻግሮ ጫፍ የሚታይ ፎቅ በእጁ በያዛት የጫት እንጨት እየጠቆመኝ የነሱ ነው፣ አንድ ሀብታም አግብታ ይህን ፎቅ ሰርተው እየኖሩ ነው፣ ከስር ያለው ትልቅ ሱቅ የሷ ነው፣ ሁልጊዜ አያታለሁ፣ ወላሂ አምሮባታል አለኝ። ከነቅሬታ ፈገግታው አቀረቀረ። ከረዥም ዝምታ በኋላ የምግብ ጠረጴዛው ላስቲክ ላይ እንባው ጠብ ሲላየሁት አቅፌ ወደ ራሴ ያስጠጋሁት። ከልብ ያዝኜ ነበር። እናም በእቅፌ እያለ ድምፁን ቀንሶ እንዲህ አለኝ፣ አልሐምዱሊላህ አፍራህ ደህና ናት፣ አያታለሁ ዛሬም